ወዳጆቼ በዚህ የጨለማ ዓለም በዚህ እርኩስ መናፍስቶች ሌጋል ግራውንድ አድርገው በሚሰሩበት በዚህ በምድር ላይ የመገለጥ መንፈስ የሌለው የመለየት መንፈስ የሌለው ሰው ሊያሸንፍ አይችልም። በትዳሩ፣ በህይወቱ፣ በኑሮ፣ በአገልግሎቱ አቅጣጫ ዳግምን ወንጌል ወደ ኢየሩሳሌም የሚል መጽሐፍ ሳነብ እነዛ ሶስቱ ጠቢባኖች ሰባ ሰገሎች እኛ ነን ይላሉ ቻይናዎች። 5000 ህዝብ የተሰበሰበበት ኮንፈረንስ ላይ ነብዩ ቆሞ እግዚአብሔር እዚሁ ሰው አጣው ይለኛል ሲል ሰምታችሁ? ክርስቶስ ወይም መሲያችሁ የት ነው የሚወለደው አላቸው። ምሁራን ናቸው፣ ቴዎሎጂያንስ ናቸው፣ ባይብል ስኮላርስ ናቸው። ነገር ግን አይናቸው ጨለማ ነው። ምን ማለት ነው? በዚህ አይኖቹ ያየ አይደለም የጻፈው፣ በውስጥ አይኖቹ ነው። ጳውሎስ ለኤፌሶን ሰዎች ምዕራፍ 1 ቁጥር 17 ላይ የልባችሁ አይን እንዲበራ ነው የምጸልየው። ወገቡ ይወጣ። ሄሮድስ አይደለም ያን ሁሉ ከ2 ዓመትና ከዛ በታች የሆኑ ወንድ ህፃናት ያስገደለው። ቀነጠሰና አሁን በረራው ቀጥሏል። ጌታ ሆይ ኤልሳዕ ጸልየው ጸሎት ይዘው የዚህም ብላቴና አይኖች ትከፍት ዘንድ እባክህ ለምናለሁ። ጌታ ሆይ ስንጠፋ አይገድም ወይ እያሉ ሲቀሰቅሱት ኢየሱስ ተነስቶ ልጆቼ ደርሼላችኋለሁ ብሏቸው አያውቅም። በመገሰጽ ነው የሚጀምረው። አንተ ማታምን ትውልድ ምንድን ነው? የእሳት ፈረስ አለ ማለት ነው። ፈረስ እንደ እሳት ገነት ገብቻለሁ እዚሁ ምድር ላይ እኔ አልጠብቅም ገና እስክሄድ ሰማይ ላይ ጥቂት ደቂቃ የእግዚአብሔርን ቃል እናገራለሁ። መጽሐፍ ቅዱሳችሁን የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ታወጡልኛላችሁ። በንጉሥ በሄሮድስ ዘመን ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምሥራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉሥ ወዴት ነው? በምሥራቅ ኮከቡን አይተን ልንሰግድለት መጥተናልና ሲሉ ጠየቁ። ንጉሥ ሄሮድስ ይህን በሰማ ጊዜ ታወከ፣ እንዲሁም መላይቱ ኢየሩሳሌም አብራ ታወከች። እርሱም ማለት ንጉሡ የካህናት አለቆችንና የአይሁድ ሃይማኖት መምህራንን በሙሉ ሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው። እነርሱም በይሁዳ ቤተልሔም ነቢዩ እንዲህ ብሎ ጽፏልና በይሁዳ ምድር የምትገኙ አንቺ ቤተልሔም ከሌሎች የይሁዳ ገዢዎች በፍጹም አታንሺ፣ የሕዝቤን የእስራኤልን ጠባቂ የሚሆን ካንቺ ይወጣልና። በዚያም ሄሮድስ ጠቢባንን በሚስጥር አስጠርቶ በማነጋገር ኮከቡ የታየበትን ትክክለኛ ጊዜ ተረዳ። ጠቢባኑም ወደ ቤተልሔም ልኮ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። ቁጥር 9 ጠቢባኑ ንጉሡ ያለውን ከሰሙ በኋላ ጉዟቸውን ቀጠሉ። ይህ በምሥራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ ወሰዳቸው። ኮከቡን ሲያዩት ከመጠን በላይ ተደሰቱ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ። ተንበርክከውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅ፣ ዕጣን፣ ከርቤ አቀረቡለት። እግዚአብሔርም ወደ ሄሮድስ እንዳይመለሱ በሕልም ባስጠነቀቃቸው መሰረት መንገድ አሳብረው ወደ አገራቸው ተመለሱ ይላል አዲሱ መደበኛ ትርጉም። ማወራችሁ ዛሬ በጣም ሲሪየስ ነገር ነው። ስለ መገለጥ መንፈስ ነው የማወራው። ክብር ለኢየሱስ ይሁን። አሜን። የምን መንፈስ? የመገለጥ መንፈስ። ወዳጆቼ በዚህ የጨለማ ዓለም
በዚህ እርኩስ መናፍስቶች ሌጋል ራይት ሌጋል ግራውንድ አድርገው በሚሰሩበት በዚህ በምድር ላይ የመገለጥ መንፈስ የሌለው የመለየት መንፈስ የሌለው ሰው ሊያሸንፍ አይችልም። በትዳሩ፣ በህይወቱ፣ በኑሮ፣ በአገልግሎቱ ሁሉ አቅጣጫ ይሄ ክፍል በጣም የሚገርም ክፍል ታውቃላችሁ። ከምስራቅ ጠቢባን መጡ ሰባ ሰገል። ዳግምን ወንጌል ወደ ኢየሩሳሌም የሚል መጽሐፍ ሳነብ እነዛ ሶስቱ ጠቢባኖች ሰባ ሰገሎች እኛ ነን ይላሉ ቻይናዎች። ሳቁ፣ ቻይና ሲባል ሳቁ እናንተ። ወንጌልን ዳግም ወደ ኢየሩሳሌም በሚለው መጽሐፍ ላይ እነዚህ ሶስት ጠቢባን ሰዎች ኮከቡን አይተው የመጡት እኛ ነን ይላሉ ቻይኖች። እኚህ ሶስት እነዚህ ጠቢባኖች ከምስራቅ የመጡት ኮከቡን አይተው እንዲህ የሚል ዜና ይዘው ነው የመጡት። ንጉስ ተወልዷል። አሜን። ንጉስ ተወልዷል፣ ኮከብ አይተን መተናል ብለው ወደ ኢየሩሳሌም ቴሪቶሪው ሲገቡ በመጀመሪያ ንጉሱ ምን አለ? ደነገጠ። የተወለደው ሕፃን እኮ ነው። ንጉስ ተወልዷል ሲሉት ምን አለ? ደነገጡ። ሙሉ ኢየሩሳሌም፣ ሙሉ እስራኤል ተናወጠች፣ ተናጋች። የተወለደው ሕፃን ነው። ነገር ግን ምን አለ? የጨለማው ዓለም ምን አለ? ተናጋ። አሜን። አሁን ወደ መገለጡ ይዣችሁ ልገባ ነው። ኢየሱስ ያድናል። አሜን አሜን። የመንፈስ ቅዱስን ምስክርነት ብቻ ስማ በልብ። ሌላውን ተው። 5000 ህዝብ የተሰበሰበበት ኮንፈረንስ ላይ ነብዩ ቆሞ እግዚአብሔር እዚሁ ሰው አጣው ይለኛል ሲል ሰምተህ አታውቅም? በቃ ምክንያቱም እግዚአብሔር ጭንቅላት አይቆጥርም ልብ እንጂ። አሜን ነው። ኢየሱስ ያድናል። ይኸው ኢየሩሳሌም እስራኤል ተጨነቀች። የመጣው ዜና ንጉስ ተወልዷል። የመወለዱ ምልክት ኮከብ ምን ብለናል? አይተናል። ተጨነቀች። ንጉሱ ተጨነቀ። ስለዚህ በፍጥነት እንደዚህ አለ። ጸሐፍትን፣ የእስራኤል ሽማግሌዎችን፣ ፈሪሳውያንን በሙሉ ጠራና የናንተ ሕግ እንደሚለው ክርስቶስ ወይም መሲሐችሁ የት ነው የሚወለደው አላቸው። እንዲህ ብለው መለሱለት፣ በነቢዩ በኤርምያስ እንደተባለው በቤተልሔም በይሁዳ ነው የሚወለደው። የሚወለድበት ዘመን መች ነው አላቸው። እንዲና እንዲያ ነው ብለው ነገሩት። ምሁራን ናቸው፣ ቴዎሎጂያንስ ናቸው፣ ባይብል ስኮላርስ ናቸው። ነገር ግን አይናቸው ጨለማ ነው። ይህንን መረጃ እየሰጡ ያሉት ለማን እንደሆነ አያውቁም። ሕፃኑን ሊያቅፈው ሳይሆን ሊከድለው ለሚፈልግ ሰው። ለምን? እውቀት አያድንም ዘንድሮ። መገለጥ። ሃሌሉያ አሜን 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 አሜን። ምንድነው መገለጥ? የጠመጠሙ ናቸው፣ ፈሪሳውያን ናቸው፣ አሸንክታባቸውን ያስረዘሙ ናቸው። እኛ የአብርሃም ዘር ነን የሚሉ ናቸው። ነቢያት የኛ ናቸው የሚሉ ናቸው። ነገር ግን የመገለጥ መንፈስ የላቸው። ስለዚህም ንጉሱ የት ነው የሚወለደው የናንተ መሲህ ሲላቸው ቤተልሔም። በምን ወቅት ነው የሚወለደው? በትንቢቱ መሰረት እንደዚህ ብለው ሰይፍን ለንጉሱ ሰጡት። ሕፃኑን ምን እንዲያረግ? እንዲያገረድል። ሰይፍን የሰጡት መገለጥ ስለሌላቸው። ኢየሱስ ያድናል።
በዚህ ፎርሙላ ሰባ ሰገሎቹ ጋር ጠቢባኑ ጋር መጣና ንጉሱን የተወለደውን ሕፃን ንጉሱን ባገኛችሁ ጊዜ እኔም መጥቼ እንድሰግድለት ስታገኙት ምን በሉኝ አለ? ንገሩኝ አለ። ሊሰግድለት ነው አይደል? ከእያንዳንዱ መልካም ቃል ጀርባ መልካም ድርጊት የለም። የመገለጥ መንፈስ ያለው ሰው ከመልካሙ ቃል ጀርባ ያለው መንፈስ ነው እንጂ የሚያየው ከመልካሙ ቃል በቃ አቀራረቡን አይደለም የሚያየው። በነገራችን ላይ እባብ በጣም ቆዳው ለስላሳ ነው። ምንድነው? ባይዘው እባብ መልኩን ቆዳውን ይቀይራል፣ ግን ልቡ ስለማይቀየር ሁሌም ከውስጡ የሚወጣው መርዝ ነው። ቀይም ቢሆን ጥቁርም ቢሆን ነጭም ቢሆን የፈለገውን መልክ ቢዝ እባብ ልቡ ስለማይቀየር ከውስጡ የሚገኘው ምንድነው? መርዝ ነው። ግን ምንድነው? ለስላሳ። ባገኘሁት ጊዜ እንድሰግድለት ምን በሉኝ ንገሩኝ። አሁን ሄዱ፣ ሕፃኑን አገኙት። ሕፃኑን በመገለጥ ያገኙት ሰዎች ባይብሊካል ስኮላርስ አይደሉም። በመላ እስራኤል ሕግ አዋቂዎች እያሉ ሕፃኑ መወለዱን አያውቁም ነበር። በመላው እስራኤል በየምኩራቡ የነቢያትን መጽሐፍ የሚተረትሩ የሕፃኑ መወለድ ምን አይሉም ነበር? አያውቁም ነበር። እነዚህ ትንንሽ ጠቢባን ግን ከምስራቅ ሀገር መጡና ሕፃን ምን ብሏል? ተወልዷል። የት? እዚህ ሀገር፣ ይሄ በረሃማ ሀገር ላይ ምን ተወልዷል? ሕፃን ተወልዷል። በኢየሱስ ስም አይናችሁን ዛሬ ጌታ ይክፈተው። አሜን። ይኸውልህ ውስጥህ አይን አለ። የዮሐንስ ራእይ የሚባለው መጽሐፍ የተጻፈው አይኑን አውጥተው በዘይት ቀቅለው ጠብሰው በጣሉት ሽማግሌ ነው። ምን ማለት ነው? በዚህ አይኖቹ እያየ አይደለም የጻፈው፣ በውስጥ አይኖቹ ነው። ጳውሎስ ለኤፌሶን ሰዎች ምዕራፍ 1 ቁጥር 17 ላይ የልባችሁ አይን እንዲበራ ነው የምጸልየው። የመገለጥን መንፈስ እንዲሰጣችሁ ነው የምለምነዋል። አሜን ነው። እነዚህ ብላቴኖች ከዛሳ በህልማቸው አንድን ነገር ተረዱ። እስቲ እረዳለሁ በሉ። በህልማቸው ምን ተረዱ? አንድ ነገር ተረዱ። ንጉሱ ለብላቴናው ሊሰግድ አይደለም የሚመጣው፣ ሊገድል ነው። ግን በአፉ ያላቸው ምንድን ነው? ልሰግድለት እወዳለሁ ነው። በመንፈስ ግን በህልም ሲያዩት በኢየሱስም ማየት ይሁንላችሁ። አሁን ኢትዮጵያ ውስጥ ማለት ነው፣ ቤተክርስቲያን ውስጥ ማለት ነው። ቤተክርስቲያን መንፈሳዊ መሆን አለበት። መንፈሳዊነት ለጠንቋይ የተሰጠ ነገር አይደለም። ለአንተ ደግሞ ባይብል ስተዲ አርገን ጌታ የተባረከ ይሁን እንትናን በ25 ዓመቷ በካንሰር ታማ ጌታ የወደደውን አረገ። ሃሌሉያ። ወገቡ ይወጋ። የቱ ጌታ የጻድቁን ሞት አይወድም። አሜን ነው። ረጅም እድሜን አጠግባለሁ ነው ያለው። ሃሌሉያ። አሜን አሜን አሜን።